የአንጀት ካንሰር ታክሞ መዳን እንደሚችል ያውቃሉ? ጤና ይስጥልኝ። ዶክተር ቢኒያም አየለ እባላለሁ። ፊላስ ጠቅላላ ሆስፒታል የጨጓራ እና የአንጀት እና የፊንጢጣ ሰብ ስፔሻሊስት ሐኪም ነኝ። የአንጀት ካንሰር በሀገራችን በከፍተኛ ደረጃ ያለ ሲሆን በቁጥር ደረጃም ስንመለከት ጡት ካንሰር ከማህፀን ጫፍ ካንሰር እና ቀጥሎ ይገኛል። የአንጀት ካንሰር በጊዜ ከታወቀና ከታከመ መዳን ይችላል። ስለዚህ ዋና የምንላቸው የአምስት የአንጀት ካንሰር ምልክቶች አሉ። እነዚህ ምልክቶች ሲኖሩ ሕክምና ማዕከል መምጣት አስፈላጊ ነው። የመጀመሪያው በሕክምና አጠራር ባውላር ቼንጅ የምንለው ወይም ደግሞ ረዘም ያለ ጊዜ ተቅማጥ። በሁለተኛ ደረጃ ሽንት ቤት በምንጠቀምበት ሰዓት ደም መፍሰስ ካጋጠመን። በሶስተኛ ደረጃ እንደ ምልክት የምንቆጥረው ምክንያቱ ያልታወቀ የደም ማነስ ሲኖር። በአራተኛ ደረጃ ብዙ ጊዜ የሚከሰተው ነገር ምክንያቱ ያልታወቀ የሰውነት መቀነስ እንዲሁም የሆድ ቁርጠት፣ ሆድ መንፋት ምልክቶች ሲኖሩ ቶሎ ወደ ሕክምና ተቋም በመሄድ ከዚህ በሽታ መዳን ይቻላል። ፊላስ ጠቅላላ ሆስፒታል ፈዋሽ አእምሮ ተንከባካቢ ልቦች